ይሄንን መልእክት የምትሰሙ ሁሉ መልእክቱን ከሰማችሁ በኋላ እንደተናንቱ አይደላችሁም፣ ትለወጣላችሁ። እንደ አሁን አይደላችሁም። በኋላ ላይ ብዙ ሰው ይጨነቃል፣ ያለቅሳል። በግል ስልክ የሚደውሉልኝ ኢንቦክስ የሚያደርጉ አሉ። የነጋው አልመሻለ፣ የመሻው አልነጋለ፣ ሰላም ራቀኝ፣ ውስጥ የተጨነቀ እንጃ ዛሬ ቀኑም ይመሻል መሰለኝም፣ እምወጣው መድኃኒት ሆኖ እንዲያድነኝ፣ ሰላሜ እንዲመለስ፣ እንባዬ እንዲታበስ፣ ለልጆቼ እንኳን መቆም እንድችል፣ እንኳን ማስቀደስ፣ እንኳን ቤተክርስቲያን መመላለስ ውስጤ በተለያዩ ነገሮች ተጨንቆ ዝሎብኛልና ለዚህ መፍትሄው ምንድነው የሚሉ በርካታ የሚጨነቁ ሰዎች አሉ። ራሳቸውን የሚያጠፉ ወጣቶች ዛሬ ቁጥራቸው በጣም ብዙ ነው። የሚበሉት ሳያጡ፣ የሚጠጡት ሳያጡ ዝም ብለው ይጨነቃሉ። ይጨነቃል ሰው። ዓለም ግን ከንቱ ናት። እኛ ኖርንም አልኖርንም ህይወት ትቀጥላለች። ትልቁ ነገር በዚህ ዓለም ላይ ክርስቲያኖች ክርስቶስ ኢየሱስ የነገረን የምድር አበቦችን ተመልከቱ ነው ያለው። አይዘሩም አያጭዱም፣ የሰማይ አበቦችን ተመልከቱ። አይዘሩም አያጭዱም፣ ጎተራም የላቸውም፣ የሰማይ አባታቸው ግን ይመግባቸዋል። እናንተ ከወፎች ትበልጣላችሁ ነው። ወፎች አይዘሩም አይጨነቁም ተባለ እንጂ አይበሩም አይሰሩም ግን አልተባለም። የምድር አበቦችን ተመልከቱ ይላል። አጊጠዋል አለ። ጠቢቡ ሰሎሞን እንኳን በዛ ሁሉ ክብሩ ከእነዚህ እንዳንዱ አላጌጠም አለ። እናንተ ከምድር አበቦች አትበልጡም ወይ አለ። እውነት ነው፣ እኛ ከምድር አበቦች እንበልጣለን። በአርአያውና በአምሳሉ የፈጠረን እውነት ነው። እኛ ከሰማይ አዕዋፍ እንበልጣለን። በአርአያውና በአምሳሉ የፈጠረን እፍ ያለብንን በምድር ያለን ሕያው የእግዚአብሔር ፎቶግራፍ ነን። እግዚአብሔር ያስቀመጠን የሱ መልኮች ነን። ስለዚህ ሕያው በምድር ላይ ያለ የእግዚአብሔር ፎቶግራፍ የሆነ ሰው ሊጨነቅ አይገባም። እኛ ስለተጨነቅን ጥቁሯን ጸጉር ነጭ፣ ነጯን ጸጉር ጥቁር ማድረግ አንችልም። በአግባቡ ምንችለውን እንሰራለን። እኛን ቢያቅተን እግዚአብሔርን አያቅተውም። በቅድሚያ የምንጨነቅበት ነገር አለ ወይ? ያ የተጨነቅንበት ነገር ምንድነው? ያ የተጨነቅንበት ነገር የማይፈታ ነው ወይ? በወንድሞች በእህቶች በተለያዩ መንፈሳዊ አባቶች አይፈታም ወይ? ከሰዎች አቅም በላይ ሆኖ ቢገኝ እግዚአብሔርን ያቅተዋል ወይ? እግዚአብሔርን የሚሳነው ምንም ነገር የለምና ለእግዚአብሔር እንዴት እንንገረው የሚለውን ነው ማወቅ ያለብን። ስለዚህ ዛሬ በዚህ ላይ ሁሉም ሰው ተረጋግቶ በሰላም መኖር ይፈልጋል። ያለ ጭንቀት መኖር እንፈልጋለን። ያለ ጭንቀት ለመኖር ምንድነው ማድረግ ያለብን? አንደኛ ብዙዎቻችሁ እጃችሁ ያልገባን ነገን እያሰባችሁ ብዙ የሚጨነቁ ሰዎች አሉ። ነገ ቅኔ ነው፣ ነገ እንቆቅልሽ ነው፣ ነገ አልተፈታም፣ አልደረስንበትም፣ በእጃችን አልገባችም፣ አናውቃትም። ክርስቲያን እንኳን ስለማያውቃት ስለነገ ዛሬ የተቀበላትን ጠዋት እንኳን ከእግዚአብሔር ይቀበልና ሲነጋ እንደገና ያቺን ቀን ቸራው